በሚገኘው ከኢትዮጵያውያን ወንጌላዊት ቤተክርስቲያን የሚተላለፈውን የቴሌቪዥን ፕሮግራም አብራችሁ እንድትከታተሉ በማክበር እንጠይቃለን። እግዚአብሔር ይባርካችሁ። ተላለፈውን ይህን መንፈሳዊ ፕሮግራም እየተከታተላችሁ ያላችሁ ወገኖች እንደምን አመሻችሁ። ሰላም ለእናንተ ይሁን። ዛሬ ባለንበት ዓለም ሁላችንም እንደምናውቀው ብዙ አሸባሪዎችና አጥፍቶ ጠፊዎች እየበዙ የድንበር ግጭቶች፣ የኑሮ ውድነትና የኢኮኖሚ ግሽበት እየበዛ በተለያዩ በሽታዎች ሰዎች እየተጠቁ የበሽታ ቁጥር እየበዛ ያለበት ጊዜ ነው። ከዚህም የተነሳ እነዚህን የድንበር ግጭቶችን የአሸባሪዎችን ቁጥር ለመቀነስ የዓለም የተባበሩ መሪዎች ሰላምን ለማምጣት ለዓለም ጥረት እያደረጉ ያሉበት ጊዜ ነው። ቢሆንም በዓለም ላይ ሰዎች የጠበቁት ያህል ሰላም ሳይመጣ እንመለከታለን። ይህንን ሰላም ለማስከበር የሰላም አስከባሪ ኃይላቶችን ሲያደራጁ እናያለን። ከሰላም አስከባሪ ኃይላት መብዛት ሰላም በዓለም ላይ የሚጠበቀው ያህል አልተገኘም። ይህንን በዓለም ላይ ያለውን ሽብርተኝነትን ለማቆም ሰዎች ባደረጉት ጥረት ሰላም ካልተገኘ ሰላም ከየት ነው ሊገኝ የሚችለው? ሰላምን በየትኛው ቦታ ነው ማግኘት የምንችለው? የድንበር ግጭት በዛ በስም የታወቁና በስም ያልታወቁ የበሽታ አይነቶች እየተስፋፉ
የኑሮ ውድነት የኢኮኖሚ ግሽበት ዓለምን እያናወጠ ያለበት ጊዜ ይህንን በዓለም ላይ ያለው ቀውስ ለማገብ የተስተካከለ ኑሮ ወይም ታል ያለው ኑሮ ሰው እንዲኖር ለማድረግ የተባበሩ የዓለም መሪዎች ሰላምን ለማምጣት ብዙ ስብሰባዎችን ሲያካሂዱ እናያለን። ግን በተደረገው ስብሰባ ብዛት ሰላም አልተገኘም። ይህም አይደለም የሰላም አስከባሪ ኃይላትን በየድንበሮች ሁሉ ላይ ሲያሰማሩ እንመለከታለን። በሰላም አስከባሪ ኃይል ብዛትም ሰላም አልተገኘም። ይህ ብቻ አይደለም ሰው በቤተሰብ ደረጃ የቤተሰብን ኑሮ በሰላማዊ መንገድ ለመምራት ጥረት ያደርጋል። በቤተሰብ ደረጃም ዛሬ የቤተሰብ ኑሮ በሰላም እየተመራ ይታያል። ብዙ ብጥብጥ በቤተሰብ ሁከት እየተፈጠረ እናያለን። እንደውም የትዳር መፍረስ በብዙ ሰዎች ሕይወት ላይ ከሚከሰቱ ችግሮች አንዱ ነው። ከዚህም የተነሳ ለፍርድ ቤት የሥራ ማብዛት የሥራ ጫና የፈጠረ ጉዳይ ነው። ይህን ብቻ አይደለም ሰው በግል ሕይወት ደረጃ የግሉን ሕይወት በሰላም ለመምራት ሰላማዊ ኑሮ ለመኖር ጥረት ያደርጋል። የግሉን ሕይወት በሰላማዊ ሁኔታ መምራት አልቻለም። ሰላም ለማግኘት ብዙ ጥረት ያደርጋል። ሰላም ግን በሰው ጥረት እስከዛሬም አልተገኘም፣ አሁንም አላየም። እንደውም በየቀኑ በማስ ሚዲያዎች በጋዜጦች እንደምንመለከተው በሬዲዮዎች በሚተላለፈው ፕሮግራሞች እንደምንሰማው በየቀኑ የሰላማዊ ዜጎች ነፍስ በከንቱ ሲጠፋ ነፍስ ግድያ በየቀኑ ሲካሄድ እንመለከታለን። ሰዎች ሰላምን እናገኛለን ብሎ ብዙ ጥረት ያደርጋሉ። እንቅልፍ ጠፍቶባቸው ተቸግረው ያጨሳሉ፣ ሐሺሽ ይቅማሉ፣ ይጠጣሉ። ይህም ሰላም ሊያስገኝ አልቻለም። ይልቁንም ለአደገኛ በሽታ ለሞት እጅ አስሮ ሲሰጥ እንመለከታለን። ታዲያ ሰላም በማን እጅ ውስጥ ያለው? አዎ ሰላም በሰው እጅ ውስጥ የለም። ሰላም በዓለም መሪዎች እጅ ውስጥ የለም። ሰላምን የድንበር ጠባቂ ኃይላት አያመጡትም። በእነዚህ እጅ ውስጥ ሰላም የለም። ሰላም ታዲያ በማን እጅ ውስጥ ነው ያለው? ኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 ያለውን ክፍል አነባለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለው። የእግዚአብሔር ቅናት ይህንን ያደርጋል ይላል። ይሄ አሁን ያነበብኩላችሁ ክፍል ኢሳይያስ ከ750 ዓመት ዓለም በፊት በመንፈስ ወደፊት ሊወለድ ስላለው መሲህ በመንፈስ ተመልክቶ የተናገረው የእግዚአብሔር ቃል ነው። ኢሳይያስ ስለዚህ ስለሚወለደው ሕፃን ሲናገር እንደዚህ ነው የሚናገረው። የሚሰራቸውንም ተግባራትን ጭምር ይናገራል። ይህ ሕፃን የሚወለደው ወንድ ልጅ ነው ይላል። ከድንግል እንደሚወለድ ወንድ ልጅ ነው ይላል። ወንድ ልጅ ተሰጥቶናል ይላል። ይህ ሕፃን ደግሞ ሕፃን ብቻ አይደለም። ምንም ሕፃን ሆኖ ቢወለድ ስሙ ራሱ ድንቅ መካር ነው ይላል። ስሙ ራሱ አስደናቂ ስም ያለው ነው የሚለው። ስሙ ተአምራትን የሚያደርግ ነው ይላል። በስሙ ተአምራት የሚሆን እንደዚህ ያለ ስም ተጠርቶ የማይታወቅ እንደዚህ አይነት ስም ደግሞ አድርጎ የማያውቀው ተአምራት የሚያደርግ ስም ያለው ነው ይላል። ኃያል አምላክ ነው ይላል። ይህ ሕፃን ምንም ሕፃን ሆኖ ቢወለድ አምላክ ነው ይላል። አምላክ ነው። አምላክ የነበረ አሁን ሰውን ለማዳን በሰው ምሳሌ የተወለደ አምላክ ነው የሚለው። ኃያል ነው ደግሞ ብርቱ ነው። ማንም ሊያሸንፈው የማይችል ኃያል አምላክ ነው ይላል። ይህም ብቻ አይደለም፣ እንዲህ ነው የሚለው የዘላለም አባት ነው ይላል። አባትነቱም የዘላለም ነው፣ ወሰን የሌለ ነው፣ ገደብ የሌለ ነው። እንደዚህ ነው ተብሎ የሚገደብ አይደለም አባትነቱ። ይህም የሰላም አለቃ ነው የሚለው። የሚገርም